ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው at the same time በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር። ሸጦ የት አካውንት እንዳስገባ አውቃለሁ። ማን የድለላ ገንዘብ እንደወሰደ አውቃለሁ። ይሄን ሁሉ ይዘን ነው እርምጃ መውሰድ አውቃለሁ። በሚስጥር ነው ውይይቱ መደረግ ያለበት። ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው። ይሄን ሌላ ሰው ሊያወጣው አይችልም። በወጣቱ ዘንድ የሚቀነቀን የተነጣይነት አስተሳሰብ አለ። ተፈጥሮ የሰጣቸው ጸጋ መሆኑ ቀርቶ ርግማን ሆኖ የሚደፈርበት ሁኔታ በስፋት ታይቷል። ለመሆኑ ትግራይ ማንን ነው የምታሸንፈው? አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው። አንዳንዴ ባምቻ በጋብቻ በቅርበት በምናም ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ ድሮን በጣም ያስቸግርሽ ነበር። ጸረ ድሮን ስለመግዛት ስንወያይ አንድ ሰው ነው ሃንድል የሚያደርግ ነው። ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮን እናሳምኑታል ማለት ነው። ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ጥንቆላ መሆን አለበት። የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ ይቻላል። የኛዎቹ ጉዶች ናቸው የሚገርሙኝ። የ210,000 ሰው ስንቅ ነው ከፍለው እንደ መንግስት ነው የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምናየው መከራካል። የዚህ ሁሉ ሂደት የጥፋት አካል ነበር። የመፍትሄው አካል መሆን ስለምፈልግ ነው። አሁንም እስከ መጨረሻው ሰዋለሁ ያለው የሚፎክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት